ሰላም ሰላም የዩቲዩብ ቤተሰቦቻችን እንዴት አላችሁ? ዛሬም በተለየ ቪዲዮ ይዤላችሁ መጥቻለሁ። እንዴት አድርገን አዲሱን የኢትዮ ቴሌኮም ቲጂ 2212 የሚባለውን ዋይፋይ ሞደማቸውን አዲሱን የኢትዮ ቴሌኮም ራውተር ሞደማቸውን እንዴት አድርገን ሪሴት ማድረግ እንደምንችል ወይም ኮንፊገር እንዴት ማድረግ እንደምንችል ለምሳሌ እዚህ ጋር እንደምትመለከቱት ቀረብ አድርጌ ለማሳየት ያህል ፓወር የሚል አለ። ከዛ በኋላ ፖን የሚል አለ፣ ዋይፋይ የሚል አለ። ፓወር የሚለው ያው ዋይፋያችንን ስንሰካው የሚመጣልን ነው ወይም ፓወር ሰፕላይ ነው። ፖን ደግሞ የምንለው ልክ ፋይበራችን ወይም ማለትም ልክ ከዚህ ጋር ዋይፋይ ጋር እንደምትመለከቱት ይሄ ልክ ይሄንን ገመድ ስናገናኘው የምናገኘው ፖን እንለዋለን። ዋይፋይ ደግሞ ሲግናሉ ነው የሚመጣልን ሲግናል ማለት ነው። ኢንተርኔት የምትለው እንደምትመለከቱት አልበራም። ለምንድነው ያልበራው? ኮንፊገር አላደረግነውም ማለት ነው። ስለዚህ እንዴት አድርገን ኮንፊገር እንደምናደርግ፣ እንዴት በቀላሉ ስሙን መቀየር እንዴት እንደምንችል ሁሉን ነገር አሳያችኋለሁ ማለት ነው። መጀመሪያ ግን እንዴት እንደምናደርግ ተከታተሉና እንመለከታለን። በመቀጠል የምናደርገው እዚህ ጋር ሁለት ነገሮች እናገኛለን። WPS እና ሬስት የሚል ነገር እናገኛለን። ሬስት የሚለውን በተን ላይ ትንሽዬ መርፌ ነገር ላይክ ዛት መርፌ ነገር ትይዙና ትገቡና ወርታች ነገር ዝቅ ነገር አድርጋችሁ የሆነ በተን ነገር አለች እሷን በተን ነገር ለመጫን ትሞክራላችሁ ማለት ነው። ልክ ሬስት የምትለውን በተን ጫን እንላታለን። ልክ ጫን በምንልበት ጊዜ ልክ ምን አይነት እንደምትመለከቱት ይጠፋል ማለት ነው። ስለዚህ ቀይ አብርቶ ሙሉ እስኪጠፋ ድረስ እንጠብቀዋለን ማለት ነው። ዋይፋይ በተኗን እስኪጠፋ ልክ እንዲህ ሲሆንልን ዋይፋይ እንትናችንን እንነቅላለን ማለት ነው። ወደ ቅድሙ ነገር መጥቶልናል ማለት ነው። ወይም ማለትም ፓወር ፖን እና ዋይፋይ በርቷል። ኢንተርኔት የሚለው ነገር አልበራም። ኢንተርኔት የሚለው ነገር እንዴት እንደሚበራ አሳያችኋለሁ። እሱ ነው ኮንፊገር ማድረግ ማለት። ኢንተርኔት የሚለውን ነገር ማብራት እንደማታውቅ ኮንፊገር ማድረግ ማለት ሌላ የተለየ ነገር የለውም። ኢንተርኔት እንዲሰራልን ወይም አክሰሱን እንድናደርግ ነው። በጣም ቀላል ነው። እንደዚህ አይነት ነገር ሲያጋጥማችሁ በኢዚ ዌይ አድርጋችሁ መስራት ትችላላችሁ። የግድ ኢትዮ ቴሌኮም ሰራተኞችን መጥራት አይጠበቅብንም። በራሳችን ሜተድ አድርገን መስራት እንችላለን ማለት ነው። አብራችሁን ሆኖ በመቀጠል ደግሞ ምን ማድረግ እንዳለብን አሳያችኋለሁ። በጣም ቀላል ነገር ነው። ምንም እንዳትወዘጋገቡ ያንዳንዱ ስቴፕ መከተል ነው። ቀጥታ ወደ ሴቲንጎቻችን እንገባለን። ሴቲንጋችን ውስጥ ከገባን በኋላ ኮኔክሽን የሚለው ውስጥ እንገባለን። እዛ ዋይፋያችን ውስጥ እንገባለን። ልክ ዋይፋያችን ውስጥ ስንገባ ምናልባት ዋይፋይ ሬስት ስታደርጉት ስሙ ይቀየራል፣ ሁሉ ነገር ይቀየራል ምናምን እና እንዳደነግጡ ምንድነው የተፈጠረው ምናምን እንዳትሉ። ልክ እንደዚህ ቲያን ዋይ አይ ከዛ 97 ኪዩቢ የሚል የዋይፋይ ራውተር ስም ካገኛችሁ የእናንተ ዋይፋይ ነው ማለት ነው። ስለዚህ የሌላ ሰው ዋይፋይ አይደለም፣ ይሄ የራሳችሁ ዋይፋይ ነው። ስለዚህ እንዳደነግጡ ምንም አይነት ነገር አይፈጠርም ማለት ነው። ከዛ በመቀጠል ምን እናደርጋለን ማለት ነው? ኮኔክት እናደርጋለን ማለት ነው። እንዴት ነው ኮኔክት የምናደርገው ሲል እንዴት ነው ኮኔክት የምናደርገው ስንል ልክ ፎርጌት ብዬ ላሳያችሁ። ለምሳሌ ፎርጌት ብዬ ለምሳሌ ልክ እንደዚህ ይመጣልናል። ምናልባት ኮኔክት ካላደረጋችሁ ዋይፋይ ፓስወርዳችሁ የድሮም ዋይፋይ ፓስወርድ ብታስገቡ አያገናኝላችሁም። ግን ልክ እንደዚህ ልክ እንደምትመለከቱት ከዋይፋያችሁ ራውተር ጀርባ ምን የሚል አለ? ዋይፋይ ፓስወርድ የሚል አለ። ዋይፋይ ፓስወርድ የሚል አለ። ስለዚህ እሱኛውን ፓስወርድ ነው ምን ብለን የምናስገባው እዛ ላይ እዚህ ላይ ኢንተር ፓስወርድ የሚለው ላይ የምናስገባው ቲያን ዋይ 97 ኪዩቢ ላይ የሚለው ላይ ኢንተር ፓስወርድ የሚለው ላይ የምናስገባው ዋይፋይ ፓስወርድ የሚለው ከራውተራችን ጀርባ እንደምትመለከቱት ማለት ነው። ስለዚህ እኔ እሱን አስገባለሁ ማለት ነው። ምንም ነገር እንዳዘሉ ካፒታል የሆነውን ካፒታል፣ ስሞል የሆነውን ስሞል እያደረጋችሁ ልክ እንደዚህ በምታዩት መልኩ ይገናኝላችኋል ማለት ነው። ልክ ሲገናኝላችሁ በጣም ቀላል ነው። ከዚህ በኋላ ከዛ በኋላ የምናደርገው ምንድነው ማለት ነው? ቀላል ነገር ነው። ከዛ በኋላ ሴቲንግ የምትለዋን በተን እንጫናለን። ከዛ በኋላ እሷን ከተጫንን በኋላ አንድሮይድ 10 በላይ የሆኑ ስልኮች ብዙ ጊዜ ማኔጅ ራውተር የሚል ነገር እናገኛለን። ከሌለ ግን በጣም ነው ቀላል ነው። አይፒ ሴቲንግ ላይ ሄደን ዲኤችሲፒን ወደ ስታቲክስ እንቀይረው ጌትዌያችንን እናገኘዋለን። ይህን ጌትዌይ ኮኔክት ካደረግ ዋይፋያችንን ኮኔክት ማድረጋችንን እርግጠኛ ነን። እሺ
ዊዛውት ኮኔክትድ ነው። ዊዛውት ኢንተርኔት ዊዛውት ኮኔክት የሚያደርግልን ያለ ኢንተርኔት ነው። ግን 192.168.1 የሚለውን ኮፒ አድርገን ክሮም ላይ ሰርች ስናደርገው ይመጣልናል ማለት ነው። ወይ ደግሞ ቀጥታ ማኔጅ ራውተር የሚል ካለ ማኔጅ ራውተር የሚለውን እንጫናለን። ልክ ማኔጅ ራውተር ስትሉ ወደ ኢትዮ ቴሌኮም ምን ያስገባልናል ማለት ነው። ወደ ኢትዮ ቴሌኮም ልክ እንደዚህ ሎጊን ፔጅ ያስገባልናል ማለት ነው። ስለዚህ ሎጊን የምናደርገው ኦል ፓስወርዳችን የሚሆን ምን ብለን እናስገባለን? ቀጥታ እንመጣና አድሚን የሚለው ነው። ወይም ቀጣይ በዩዘር እንዴት ነው የሚገባ አሳያችኋለሁ። ግን አሁን መጀመሪያ አድሚን ብለን እናስገባለን ማለት ነው። እኔ ጋር እዚህ ጋር ሴፍ ስላደረግኩት አድሚን የሚለውን እንጫንና ከዛ በኋላ አድሚን ብለን ከጻፍን በኋላ የአድሚን ፓስወርዳችንም ልክ እንደ ቅድሙ ከዋይፋያችን ጀርባ ራውተር የምናገኘው ይሆናል። ስለዚህ በሱ አድርገን እንገባለን ማለት ነው። ወይም መጀመሪያ ሎጊን ባላችሁበት ፔጅ ማለት ነው ባላችሁበት ፔጅ ወይም ቅድም ዋይፋይ ራውተራችሁን ጽፋችሁ ባስገባችሁበት ፓስወርድ ነው የምትገቡት። አሁን እዚህ ጋር እንደምትመለከቱት ምንም አይነት ዲኤንኤስ የለውም፣ ኢንተርኔት ቼክ የለውም፣ ናት የለውም። ስለዚህ እነሱ ነው ምን አስተካክለው ማለት ነው። ስለዚህ ቀጥታ ወደ ሶስተኛው ላይም ላን የሚል አለ፣ ከዛ WLAN የሚል አለ፣ ከዛ ዋን የሚል አለ። እኛ የምንፈልገው ዋን የሚለውን ነው ማለት ነው። አምስተኛ ላይ ያለውን እንጫነዋለን ማለት ነው። አምስተኛ ያለውን ከተጫነው በኋላ ይህንን በደንብ ተመልከቱ። ምን እናደርጋለን? ወደዚህ አይነት አትሞስፌር ከከተተን በኋላ እዚህ ጋር እንደምትመለከቱት ኢኔብል VLAN የሚል ነገር አለ። ከዛ በኋላ እዚህ ጋር ደግሞ ብሪጅድ የሚል ነገር አለ። እነዚህ ነገሮች ላይ ነው ኮንሰርን ማድረግ ያለባችሁ። ከዛ በኋላ በቃ እነዚህ ነገሮች ላይ ሞር ኮንሰርን ከሆናችሁ በኋላ ነው እንትን የምትሉት። ከዛ ኢኔብል VLAN የሚለውን እናበረዋለን። ልክ ስታበሩት ልክ እንደዚህ ይመጣላችኋል። ብሪጅድ የሚለውን PPOI የሚለውን ትነኩታላችሁ፣ ሶስተኛ ላይ ያለው። ከዛ በኋላ ቪሌን አይዲ የሚለውን ደግሞ ልክ ይህንን ቪሌን አይዲ ምናምን ነገሮች የምታገኙት ልክ ራውተራችሁን ኢትዮ ቴሌኮሞች መጥተው ከሰሩላችሁ በኋላ የሚሰጧችሁ የሆነች ወረቀት አለች። ከዛ VLAN የሚለው ፓርት ላይ 22 የሚለውን ወይም እንደየሰፈሩ ይለያያል። አሁን ያለሁበት ሰፈር ጋር VLAN ናችን 22 ነው። ስለዚህ 22 ብዬ ጽፋለሁ ማለት ነው። ከዛ በኋላ ምንም አትነኩም። በቃ ልክ እንደዚህ ከጨረሳችሁ በኋላ አሁንም ነግሬያችኋለሁ፣ ሁለቱን ነገሮች ነው ቼክ የምታደርጉት። ኢኔብል VLAN ታደርጉታላችሁ። ከዛ በኋላ ብሪጅ የሚለውን PPOE ታደርጉታላችሁ። ከዛ VLAN ናችሁን የእናንተን ሰፈር ትጽፋላችሁ። እኔ ያለሁበት አካባቢ ለምሳሌ አቃቂ አካባቢ ነው፣ አቃቂ ክፍለ ከተማ አካባቢ ነው። 22 የኛ የሚሆነው በዛ ምክንያት ነው። እንደየሰፈሩ ይለያያል። ቦሌ ክፍለ ከተማ ምናምንም 22 ነው። እንደየሰፈሩ ይለያያል። እሱን ልክ እንዳልኳችሁ ምን ላይ ነው የምታገኙት ማለት ነው? ኢትዮ ቴሌኮም የሰጣችሁ ወረቀት ላይ ማለት ነው። ወይም እንደዚህ በምትመለከቱት ልክ እኔ ባሳያችሁ መልቀቅ ይህንን ወረቀት የሰጧችሁ ላይ ነው የምታገኙት። ከዛ በኋላ እነዚህ ነገሮች ቼክ ታደርጋላችሁ። እነዚህን ካደረጋችሁ በኋላ ቀጥታ ምንም ነገር አትነኩም። ተወርዱና MTU የሚለውን 1492 ራሳቸው የሚሞሉት ነው። እነዚህ ኦፕሽናሊ ራሳቸው የሚሞሉ ነገሮች አሉ። ከዛ ቀጥታ ዩዘር ኔም ጋር ትመጣላችሁ። አሁን ነው እዚህ ጋር ነው በደንብ መጫወት ያለባችሁ። ዩዘር ኔም ማለት ያን ጊዜ ልክ አካውንታችሁን ኢትዮ ቴሌኮሞች ዋይፋይ ልታስገቡ ስትሉ የላኩላችሁ አካውንት ነምበር ወይም እየከፈላችሁበት ያለው የአካውንት ነምበር ማለትም ሜሴጅ ላይ ያለ ኦር ደግሞ ብዙ ጊዜ ጽፈው ይሰጧችኋል እዛ ወረቀት ላይ። አሁን ምሳሌ እኔ እንደዚህ እንደምትመለከቱት ጽፈው ሰጥተውኛል። አካውንት ነምበርህን ወይም እየከፈላችሁበት ያለውን ፓስወርድ እሱን ነው አካውንት ነምበር ነው የምትጽፉት። 73 56 72 6 ከዛ በኋላ ፓስወርድም እዛው ላይ ይሰጧችኋል። ራሱን ፓስወርድ ነው የምትጽፉት ወይም ሜሴጅ ላይ የተላከላችሁን ፓስወርድ ነው የምትጽፉት ማለት ነው።
GEN እዛ እንደዛ ካደረግን በኋላ ምንም ነገር አንነካም። አሁንም በጣም ቀላል ነው። አፕላይ ቼንጅ እንለዋለን። በቃ ልክ አፕላይ ቼንጅ በምትሉበት ጊዜ አውቶማቲካሊ ወደ ኢንተርኔታችን ኮንፊገር አድርገን ጨረስን ማለት ነው። በጣም በቀላል ሜተድ ኢንተርኔታችንን ኮንፊገር አድርገን ጨረስን ማለት ነው። ስለዚህ